ዛሬ ደግሞ ምን እናያለን? የሆነ ዕቃ አነሳችሁና ክብደቱን ነው ከባድ ነው፣ ቀላል ነው፣ በጣም ትንሽ ነገር፣ ሰፊ ነው፣ ጠባብ ነው፣ ለመንገድ ሊሆን ይችላል። በእንግሊዝኛ እንዴት እንደምገልጹ አብረን እናያለን። የመጀመሪያው ከባድ ነው ስትሉ it is ለዕቃ ክብደት ነው it is heavy ነው የምትሉ it is heavy። and then ቀላል ነው ስትሉ ደግሞ it is light weight ነው የሚባለው። light weight ማለት ቀለል ያለ ነገር በክብደት it's light weight። በጣም ትንሽ ነገር ሲሆን ደግሞ it is tiny ነው የምትሉት it is tiny። ሰፊ ነው it is wide wide ሰፊ ነው። ጠባብ ነው ስትሉ ደግሞ it is narrow it is narrow ትላላችሁ። ኮመን ሴክሽን እናንተ እንድትጽፉት የምፈልገው ደግሞ ይሄ ነው። it's huge ሲባል በአማርኛ ምን ማለት እንደሆነ ትጽፋላችሁ። አሁንም በአካል መጥታችሁ መማር ለምትፈልጉ መገናኛ መተባበር ህንፃ 5ኛ ፍሎር ላይ እንገናኛለን። thank you